የገንዘብ እጥረት እንዳይኖርብኝ ሰፋ አድርጌ እንድሰራ ረድቶኛል። ስሜ አትክልት እባላለሁ። የምኖረው በምስራቅ ጉራጌ ዞን በቡይ ከተማ ነው። የተሰማራሁበት ስራ በአልባሳት ሽያጭ ላይ ተሰማርቼ እገኛለሁ። ምቹ ከመበደሬ በፊት ከቤተሰቦቼና ከጓደኞቼ ነበር ገንዘብ የማገኘው እና ብዙም አጥጋቢ ስላልነበር ወደ ምቹ ገብቻለሁ። ስለ ምቹ ብድር የሰማሁት ምቹን ተጠቅመው ከተቀየሩ ሰዎችና ከማህበረሰባችን እና ከሚዲያ ከምቹ ጋር የተገናኘሁበት አጋጣሚ በጣም ስራ መስራት ፈልጌ ፋይናንስ ባጠረኝ ሰዓት እና ገንዘብ ፈልጌ ገንዘብ ባጣሁበት ሁኔታ ላይ ነው ያገኘሁት እና እሱን ካገኘሁ በኋላ ስራዬን አስፋፍቼ እየሰራሁ እገኛለሁ። ምቹ የጠቀመኝ የፋይናንስ አቅርቦቴን ቀርፎልኛል። ለከስተመሮቼ በቂ እቃ እንዳቀርብ ረድቶኛል። ንግዴን እንዳስፋፋ ረድቶኛል። እስከዛሬ ድረስ በምቹ ብዙ ዙሮችን ሄጃለሁ፣ ብዙ ወራቶችን ሄጃለሁ እና እስከዛሬ ድረስ የወሰድኩትም ገንዘብ እስከ 740,000 ድረስ ብድር ተመቻችቶልኛል እና እሱ ንግዴን እንዳስፋፋ ረድቶኛል። ምቹ ለኔ እንደ ስሙ ምቹ ነው። እናም የፋይናንስ እጥረት እንዳይኖርብኝ ረድቶኛል። የገንዘብ እጥረት እንዳይኖርብኝ ሰፋ አድርጌ እንድሰራ ረድቶኛል። እንደኔ ላሉ ነጋዴዎች የምመክረው ከምቹ ብድር ወስደው እንዲጠቀሙና ኢኮኖሚያቸውን እንዲያስፋፉ እና ምቹ አሪፍ አማራጭ ስለሆነ እሱን እንዲጠቀሙ እመክራለሁ። ምቹ እንግዲህ ከሌሎች ነገር የሚለየው በአጭር ጊዜ ብድር መስጠት መቻሉን ነው እና የዛን ተጠቃሚ እንዲሆኑ እመክራለሁ።